የድምፃዊ አንዱዓለም ጎሳ እጮኛ ቀነኒ አዱኛ ሞትን አስመልክቶ አዳዲስ መረጃዎች እየወጡ ይገኛል። በሱ ነው ጸቡ። እንግዲህ ተናዶባታል። ስለተናደደ ያው ጠጥቶ ይመጣል፣ ይደበድባል፣ በትራስ አንፎ አፍኖ ይችን ልጅ ህይወቷን ያጠፋዋል። ወድቃ ህይወቷ ያለፈው በዚህ ምክንያት ነው። የወደቀችበትም ዋናው ምክንያት እሱ ነው። ምክንያቱ እሱ ነው። ለሞቷ ምክንያት እሱ ነው። ፖሊስ በወጣቷ ሞት ጠርጥሬዋለሁ ያለውን አንዱዓለም ጎሳ ላይ ለምርመራ የ14 ቀን ጊዜ እንዲሰጠው ጠይቆ የ13 ቀን የምርመራ ጊዜ እንደተሰጠው የሚታወስ ጉዳይ ነው። ታዲያ የወጣቷን ሞት አስመልክቶ አሁን ላይ አዳዲስ መረጃዎች እየወጡ ይገኛል። የሞተችው በትራስ ታፍና ነው፣ ሰውነቷ በከፍተኛ ሁኔታ ተደብድቧል፣ እጇም ተሰብሯል ከሚሉ ሐሳቦች እስከ ምስክሮቿ ማስፈራሪያ ተልኮባቸዋል የሚሉ ሐሳቦች በርከት ብለው ተነስተዋል። ታዲያ ይህንን ጉዳይ አስመልክቶ ፖሊስ ምን አለ? ደብድቧታል ያሉት ሰዎች የደበደበበት ምክንያት ብሎ ያስቀምጧቸው ምክንያቶች ምንድናቸው? የሚሉ ጉዳዮችን ዘርዘር አድርገን ለእናንተ እናስደምጣችኋለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የህርዳን ቲዩብ ቤተኞች በያላችሁበት የዓለም ዳር ሰላምታችን ይድረሳችሁ። ከሰሞኑ እንግዲህ መነጋገሪያ ሆኖ የቆየው የድምፃዊ አንዱዓለም ጎሳ እጮኛን ሞትን አስመልክቶ የተለያዩ መረጃዎች እየወጡ ይገኛል በዚህ ሰዓት። ታዲያ እነዚህ መረጃዎች ምንድናቸው የሚሉን እውነትነታቸውስ ምንድነው፣ መረጃ ናቸው ተብሎ የቀረቡት ሐሳቦችስ ምንድናቸው የሚለውን ቃል በቃል ለእናንተ እናስደምጣቸዋለን። መረጃውን አብረን እንከታተሉ። ከዛሬ 2 ዓመት በፊት የብዙዎችን ልብ የሰበረ ይህንን የመሰለ ታሪክ ተከስቶ ነበር። የድምፃዊ አብርሃም በላይነህ ሻላ እጮኛ የነበረች ሴት ከመኖሪያ ቤቷ ከ3ኛ ፎቅ ላይ ወድቃ ህይወቷ ያልፋል። በዚህም ድምፃዊው ተጠርጥሮ በፖሊስ ቁጥጥር ስር ይውላል። ፖሊስ ፍርድ ቤት ካቀረበው በኋላ የሟች አስክሬን ተመርምሮ ከፎቅ ላይ ስትወድቅ ጭንቅላቷና ሌላ የሰውነት ክፍሏ በጉዝ ነገር ተመታ መሞቷ ይረጋገጣል። ነገር ግን ሟቿ ከፎቅ ላይ የወደቀችው ተገፍትራ ወይስ ራሷን አጥፍታ የሚለው ጥያቄ ረጅም ክርክር የፈጀ ነበር። የማታ ማታ ድምፃዊው ወንጀሉን እንዳልፈጸመ ተረጋግጦ የክስ መዝገቡ ተዘግቷል። ታዲያ ይህንን ታሪክ በድጋሚ በድምፃዊ አንዱዓለምና እጮኛው ላይ ተደግሟል። ልዩነቱ የወደቁበት የፎቅ ደረጃ ብቻ ነው። አንዱዓለም ጎሳ በዚህ ሰዓት የሚገኘው በእስር ቤት ሲሆን የእጮኛውን ሞት አስመልክቶ በርከት ያሉ መረጃዎች እየወጡ ይገኛል። ይሄ በምስሉ ላይ የምትመለከቱት ፎቶ ወጣቷ ድብደባ ደርሶባት የሚያሳይ ነው። እጇም ላይ ከፍተኛ ጉዳት እንደደረሰም ያሳያል። ታዲያ ይሄ ድርጊት የተፈጸመው የልደቷን ፎቶ በተነሳችበት ዕለት እንደሆነ ነው መረጃው አለኝ ያለው ግለሰብ የገለጸው። ግለሰቡ ወጣቷ ላይ ይህንን እርምጃ የወሰደበት ምክንያት መረጃው አለኝ ያለው ግለሰብ ተናግሯል። ይህንን መረጃ ያጋራው ግለሰብ ለዚህ ጥቃት ምክንያት ነው ያለውን ጉዳይ ቃል በቃል እንዲህ የሚል ነው። እንግዲህ የቀነኒን ጉዳይ መርሳት አለብን ብዬ አላስብም። እቺን ልጅ ደበድባት እንደነበረ እጇ ላይም ተሰብራ ሆስፒታል ገብታ እንደነበረ ሌላ ጊዜ በየጊዜው ይቀጠቅጣት እንደነበረ መቼ የምታውቁ ናችሁ። እንደዚህ እያደረገ ነበር የሚቀጠቅጣት። እጇን ሰብሯታል። እጇን እንዲያለችው ፋሻውን ላለው የተጠቀለለ ይቀጠቅጣት ነበር። አንዱዓለም ይመታት ነበር። ከሷ በፊት ዴት ያደረጋቸው 3 ሴቶች አሉ። የመንግስት ከለላ ከተደረገላቸው መጥተው ሊመሰክሩ የሚመጡ 3 ሴቶች አሉ። የዛ ቀን ጸቡ ልናገር፣ ጸጉር ቤት ሆና እየተሰራች ቀነኒ 50,000 ብር አስገቢ የሆነ አካውንት ውስጥ ይላታል። በፊት እንደለመደችው ተደውሎ በስልክ ከባንክ 50,000 ብር ማስተላለፍ ይቻል ነበረ፣ እሷው ስለሌለ ማለት ነው። ስለዚህ ስትል አይ እንደሱ አሰራር ቀርቷል፣ እሱ አሰራር ስለቀረ መተሽ ካልሆነ አይቻልም ተባለች። ይሄንን ነገር ልታደርግ ስትል ጓደኛዋን ትደውልና ስትል አይ ከዚች ጓደኛዬ አስገባለሁ ምኑን የልደቷ ቀን ማለት ነው። ለልደቷ ፎቶ ምናምን ጸጉሯን በምትሰራበት ሰዓት እኔ አስገባለሁ ከጓደኛ ታስገባለች። ከዛ በኋላ እንትን እንላለን ስትለው በሱ ነው ጸቡ። እንግዲህ ተናዶባታል። ስለተናደደ ያው ጠጥቶ ይመጣል፣ ይደበድባል፣ በትራስ አንፎ አፍኖ ይችን ልጅ ህይወቷን ያጠፋዋል። መቼ ነው የሚበቃው? የሴቶች የህፃናት መደፈር፣ የሴቶች መቀጥቀጥ መቼ ነው የሚበቃው?
እየተቀጠቀጠች ስንት መከሯን ምንም ያላረገች ሴት የልደቷ ቀን ጠብቆ በትራስ አፍኖ ህይወቷን አጥፍቷት የቴሌ መረጃ ሙሉ ቢወጣ ምን ያህል ሲያስፈራራት፣ ምን ያህል ሲደበድባት፣ ምን ያህል ባዲሼም ሲያደርጋት እንደነበረ ያወቃችሁ የመንግስት ከለላ ከተደረገ 3 ሴቶች ከዚህ በፊት አብረው የነበሩት በውጭ ወጥተው እውነታውን ይናገራሉ። ነፍስሽ በአጸደ ገነት ከደጋጎቹ ጎን ትሁንና እህታችን እግዚአብሔር ያንቺን በደል ያንቺን ንጹህ ደም እግዚአብሔር ይበቀልልሽ። ታዲያ ፖሊስ እስካሁን ምን አይነት መረጃ ሰጠ? ፖሊስ የወጣቷን ጉዳይ አስመልክቶ እስካሁን ምንም አይነት መረጃ አልሰጠም። እኛም ፖሊስ የተሰጠውን የ13 ቀን የምርመራ ጊዜ ተጠቅሞ ምን መረጃ አገኘ የሚለውን ጉዳይ በጊዜው ተከታትለን እናደርሳችኋለን። ታዲያ ግን መረጃዎቻችን እንዲደርሷችሁ ቤቱን ሰብስክራይብ ማድረጋችሁን እንዳትረሱ። በያላችሁበት የዓለም ዳር ሰናይ ጊዜ